አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ የተከበራችሁ የፌስቡክ ጓደኞቼ እንዴት ናችሁልኝ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ለማታውቁት ታዲያ መድናል ይባላል ማለት ነው። ሁልጊዜ ወደ እናንተ ቪዲዮዎችን ሼር እያደረኳችሁ እገኛለሁ። እናንተም ደግሞ ሼር እያደረጋችሁ ለብዙሃን እህት ወንድሞቼ እንዲደርስ ስላደረጋችሁልኝ ከልብ አመሰግናለሁ። በቅድሚያ በርቺ ጠንክሪ ለምትሉኝም ማለት ነው አመሰግናለሁ። ዛሬ ደግሞ ይዤላችሁ መጣሁ ደስ የሚል ነው ማለት ነው። ሁልጊዜም አዳዲስ ቪዲዮዎችን ነው ይዤላችሁ መጣ ማለት ነውና እንግዲህ ካምፓኒያችን ጋር ስንሰራ ሁሉም ሰው አንዳንድ ሰው በእድል ነው ካምፓኒው አይሸልምም የምትሉ ብዙሃን አላችሁና እድል የሚባል ነገር አይሰራም። እዚህ ላይ ጠንክረን እስከሰራን ድረስ ውጤቱን እስካመጣን ድረስ መሸለም ይቻላል። ሎተሪ አይደለም። ሎተሪ እኮ አንድ ጊዜ ወስዳችሁ በቃ ለአንድ ሰው ነው አይደል? ሎተሪ ብዙ ሰው ይቆርጣል። የሚደርሰው ግን አንድ ሰው ነው አይደለ? ያኔ የሎተሪ ብር ደርሶት አጠቃቀሙን ሳያውቀው አንድ ሰው ብሩን ጨርስና ከዛም በኋላ ምን ያደርጋል? ስለዚህ ምን ይፈልጋል? ሰው ልጅ ገንዘብ ኑሮት አጠቃቀሙን ምን ላይ ማዋል እንዳለበት መጀመሪያ ያንን ማወቅ አለብን ማለት ነውና ካምፓኒያችን ጋር ስንሰራ እንግዲህ እስከ ገደብ የለሽ እስከ ሰራን ድረስ እንግዲህ ቢሊነር የምንሆንበት ብዙ ብሮችን የምንቆጥርበት ብዙ ሰዎች ላይ ደግሞ የምንተዋወቅበት ቢዝነስ ነው ማለት ነው። ኢንተርናሽናል ካምፓኒ ማለት ነው። ካምፓኒው እንግዲህ የ33 ዓመትና ልምድና ቆይታ አለው። የዚህ ካምፓኒ መስራችና ባለቤት ቸርምሊ ሚስተር ጂዋን የዓለም ተጽዕኖ ፈጣሪ ቢሊነር ታላቅ ሰው እሳቸው ናቸው ማለት ነው። እሳቸው አንድ ግለሰብ ይሄንን አይዲያ አንጥተውልናል። ታዲያ እናንተስ ምን እያረግነ ነው? ስለዚህ ይቻላል። እዚህ ካምፓኒ ጋር ሁሉም ሰው መስራት ይችላል። ምንም አይነት ልምድንም አይጠይቅም፣ እውቀትም አይጠይቅም፣ ቦታም አይገድበውም። ሁሉም ሰው ታዲያ ምን ይፈልጋል? ዝግጁነት ይፈልጋል። የትኛውም ስራ እኮ ቁርጠኝነት፣ የራስ መተማመንን ይፈልጋል። በእኛ ህይወት ላይ ሰዎች እንዲወስኑልን የምንፈልግ ከሆነ ሁልጊዜ እያንዳንዷ ስቴፕ ሰዎች እንዲወስኑልን የምንጠብቀው ማለት ነው። ስለዚህ ዛሬ ማሳያችሁ እንግዲህ እዚህ ላይ እንደምታዩት በፎቶ ላይ ማለት ነው እንግዲህ ካምፓኒያችን የ2025 የመኪና ተሸላሚ እህት ወንድሞቻችን ናቸው። ይቻላል አይደለ? ስለዚህ ካምፓኒያችን የመሸለም ችግር የለበትም፣ የመክፈልም ችግር የለበትም። ትልቅ ካምፓኒ ነው። 50 ሚሊዮን አከፋፋይ አብረን እንሰራለን። ሁሉም ሰው እንደ ስራው እንደ ውጤቱ በየአመቱ የሚወጡ ፕሮሞሽኖች አሉ። እነዛን ፕሮሞሽኖች ታዲያ ለማሳካት መስራት አለብን። ስኬታማ ለመሆን ወይም ስኬትን ለማግኘት ለስኬት የሚያስፈልገውን ዋጋ መክፈል አለብን። ዋጋ ሳንከፍል ስኬትን መጠበቅ ይሄ እብደት ነው እንጂ እንትን አይደለም። ለምንድነው የሚያስፈልገንን ነገር አሁን ውሃ መጠጣት ያለብን ሲጠማን ነው አይደል እንደምንጠጣው። ስለዚህ ውሃውን የምንጠጣው ለምንድን ነው? ስለሚያስፈልገን ነው ወይ ስለማያስፈልገን ነው? ስለሚያስፈልገን ነው አይደል? ስለዚህ ባያስፈልገንማ አንጠጣውም፣ ስለሚያስፈልገን ነው። ምግብ መብላት ያለብን ስላስፈለገን እንጂ ስላስፈለገን ሳይሆን ስለሚያስፈልገን ነው። ስለዚህ መለወጥ እንፈልጋለን። መለወጥ ስንፈልግን ከውስጥ አንገብጋቢ ፍላጎት ሊኖረን ይገባል። የላይ ፍላጎቶች ግን ብዙም አይደለም፣ ለውጥ አይመጣም። ለውጥ እንደዚህ በአንድ ጀንበር በአንድ ሰዓት አይደለም የሚመጣው። ስለዚህ ትዕግስት ይፈልጋል። የትኛውም ስራ ላይ ታግሰን ነው ውጤትን የምናስመዘግበው። ውጤት በአንድ ቀን ወይ በአንድ ጀንበር እኛ ውጤቱን ስናመጣው አጨብጫቢዎቻችን ብዙ ናቸው አይደል? ለነሱም እኮ ይገባቸዋል። ስላጨበጨቡልን ብቻ አይደለም። እነሱ እኮ ስኬት ስለማይገባቸው አይደለም፣ ይገባቸዋል። የነሱም ተራ እስከሚደርስ ነው። ስለዚህ ስኬት ጫፍ ለመድረስ ወይም ስኬትን ለማግኘት ለስኬት የሚከፈሉትን ዋጋ በቁርጠኝነት መክፈል አለብን። ወደ ስኬት ስንሄድ ብዙ ነገሮች እንባላለን አይደለ? እኛ ግን ያለን አንድ ስም ነው። ብዙ ሰው ቢለንም እኛ አሉን ብለን ከስኬታችን ወደ ኋላ ተጎትተን መቅረት አይደለም። ተኋላ ተጎትቶ መቅረት አይደለም። የሰው ልጅ ወደ ስኬት ሲሄድ ብዙ እንቅፋቶች አሉ አይደል? እንቅፋቶቹ ደጋግመው ሊመቱን ይገባል። በአንድ እንቅፋት እኮ ስኬት የለም። በአንድ ጀንበር አለ እንዴ? የለም። በአንድ ቀን አለ እንዴ? የለም። ስለዚህ የትኛውም ስራ ላይ ምን ይፈልጋል? ስኬት ለማንጣት ጽናት ያስፈልጋል፣ የራስ መተማመን። ስለዚህ ያንን በማድረግ ካምፓኒያችን ጋር ሰርቶ ቢሊነር መሆን ይቻላል። ቢሊነሮችን መፍጠር ይቻላል።
ስለዚህ ካምፓኒያችን ጋር ስንሰራ ብዙ ገንዘቦችን ማግኘት ይቻላል። ለማግኘት ምንን ያስፈልጋል? የመጀመሪያው ዋጋ፣ ዝግጁነት፣ የራስ መተማመን፣ ጽናት ያስፈልጋል። ካምፓኒያችን ጋር በእርግጠኝነት ቢሊነር የምትሆኑበት ካምፓኒ ነው። ካምፓኒ መክፈል ችግር የለበትም። እያያችሁ ነው። ካምፓኒው 224 ሀገራት ላይ ይሰራል። ለዚህ ሁላ ሰው ይከፍላል። ስለዚህ ካምፓኒው ጋር የምንሰራ ምንድነው? የቃል ማስታወቂያ ነው። ለቴሌቪዥን፣ ለሬዲዮ፣ ለጋዜጣ የምከፍለው ላንቺ ልክፈልሽ ነው ያለን። ስለዚህ የቃል ማስታወቂያ ሰርተን የካምፓኒውን ፕሮዳክቶችን አስተዋውቀን ከሽጠው ታዲያ መከፈል ያቅተናል እንዴ? ያቅተናል። ሁሉም ሰው እኮ የያዘውን ፕሮዳክት ያስተዋውቃል አይደል እንዴ? ስለዚህ ካምፓኒያችን ሶስቱንም ነገሮች አስቀምጦልናል። የመጀመሪያው ምንድነው? ምርት፣ ሁለተኛ ቦታ፣ ሶስተኛ ዋጋ። ለመረታቸው ምርቶች ዋጋ ሰጥቷል። እኛ እናስተዋውቃለን። የትርፍ ተጋሪ ነን ማለት ነው። እንግዲህ ከባህላዊ ግብይት ወጣ ወደ ዳይሬክት ሴሊንግ ኢንዱስትሪ። ዳይሬክት ሴሊንግ ኢንዱስትሪ ቀጥተኛ ሽያጭ፣ ቀጥታ ያመረተውን ምርት ተጠቃሚ ጋር የሚያደርስበት መንገድ ማለት ነው። ካምፓኒያችን ጋር በፕሮዳክት ብቻ አይደለም። ካምፓኒው በ18 ዘርፎች ላይ እንደሚሰራ ነግሬያቸዋለሁ። ካምፓኒው በሪል ስቴት ላይ እንደሚሰራ፣ በኢንቨስትመንት ላይ ይሰራል፣ ቱሪዝም ላይ ይሰራል፣ ትራንስፖርት ላይ ይሰራል፣ ትምህርት ላይ ይሰራል ወዘተ ማለት ነው። ብዙዎች አሉና ስለዚህ የእያንዳንዳቸው ታዲያ ዲፓርትመንቶችን ላይ ያለው ካምፓኒያችን ጋር ስንሰራ እንደዚህ እንግዲህ በአመት ያወጣልን ፕሮሞሽንን በማሳካት የመኪና ተሸላሚ የሆኑት እህት ወንድሞቻችን ማለት ነው። ይሄ ብቻ አይደለም ማለት ነው። ካምፓኒው አሁንም አውጥቷል የአመቱ ማለት ነው። ጉዞዎች አሉት። አሁንም መኪና አለ። እንደ ስታር ሌብል ህጎች አሉ። ህጎችን ማክበር አለብን። ህጎችን ስናከብር ያን ነገር እናሳካለን ማለት ነውና ነው አብረን እንስራ፣ ነው አብረን ለወጥላለሁኝ። እኔ ችያለሁ፣ እናንተም ትችላላችሁ። ወንድም እህቶቻችንም ችለዋል አይደለ? እናንተም ትችላላችሁ። የሚያቅታችሁ ነገር የለም። ይሄ የግንጭላት ስራ ነው፣ ሲስተም ነው፣ ሀሴት ነው የምንገነባው። ስለዚህ የጉልበት ስራ አይደለም። ነው አብረን እንስራ፣ ነው አብረን ለወጥላለሁኝ። እንግዲህ ስላይ ያሉትን እህት ወንድሞቻችን እንኳን ደስ አላችሁ በሏችሁ። ለምን የአንድ ሰው ስኬት የሁላችንም ስኬት ነው። ደስ ይላል። በአንድ ሰው ስኬት ስንደሰት የራሳችንም ስኬት ይመጣል። ግን በሰው ስኬት ማንደሰት ከሆነ እኛ መቼም እመኑ ስኬታማ ነው። በሰዎች ስኬት መደሰት አለብን። ለምንድን ነው አትሌቶች ሲሮጡ ባንዲራይቱን ከፍ ሲያደርጉ ደስ የሚለን? አገራችን ስለምትጠራ። ስለዚህ አንድ ነገር ላይ አገራችን ሰው ሲያሳካ ለምንድን ነው አገራችን ከፍ እንዳለች ደስ ይለናል ማለት ነውና ስለዚህ እንደዚህ ይመስላል። ነው አብረን እንስራ፣ ነው አብረን እንለወጥ። አብራችሁኝም እየሰራችሁ ያላችሁ እንኳን ደስ አላችሁ፣ አመሰግናለሁ። ሌሎቻችሁም ትችላላችሁ። ነው አብረን እንስራ፣ ነው አብረን እንለወጥ። ቦታ አይገድብም፣ ጊዜም እንትን አይላችሁም። ጊዜም አለን። ለሁላችንም 24 ሰዓት ነው የተሰጠን። ለአንዱ ምርቃት ተብሎ 26 27 ሰዓት አልተሰጠንም። ያለን ሰዓት ሁላችንም 24 ሰዓት ነው። ትልቁ ነገር ያጠቃቀማችን ነው ማለት ነው። ዳታችንን ከፍተን የሰው ቪዲዮዎች ስክሮል በማድረግ ጊዜያችንን የምናጠፋ ማለት ነው። ስለዚህ በትርፍ ሰዓታችሁ ይሄን ቢዝነስ ለዚህ ቢዝነስ 30 ደቂቃ ብቻ ነው በቀን የምታወጡት። ሰርታችሁ ገቢ ማግኘት ትችላላችሁ። ባላችሁበት ቦታ ሆናችሁ መንጣት ሳይጠበቅባችሁ ማለት ነው። ቅጥር ስራ ነው። በአካል መገኘት ያለባችሁ የቅጥር ስራ ነው አይደል? ይሄ ካምፓኒ ደግሞ ባላችሁበት ቦታ ሆናችሁ ስልካችሁን ብቻ በመጠቀም መስራት የምትችሉት ነው። ነው አብረን እንስራ ላለው ላይ ባለው ስልክ ቁጥር አናግሩኝ። ይቻላል። የትም ቦታ ሆናችሁ ምንም አይነት ልምድን አይጠይቅም። የተማረ ያልተማረ ሁሉም ሰው መስራት ይችላል። ነው አብረን እንስራ፣ ነው አብረን ለውጥ ላለው ቪዲዮን ደግሞ ለብዙ አይነት ወንድሞች እንዲዳር ሼር ኮምፒሊንግ እያደረጋችሁ አድርሱልኝ። ስለምታደርሱልኝም ከልብ አመሰግናለሁ። በርቺ ጠንክሪ ያላችሁ ለምታበረታቱኝም እህት ወንድሞች አመሰግናለሁኝ። እናንተ ባትኖሩ እኔም ይሄን ቪዲዮ መስራት ስለማልችል ማለት ነውና አመሰግናለሁ። መልካም ጊዜ። በሌላ ቪዲዮ እስከምንገናኝ ካምፓኒያችን በእርግጠኝነት ይከፍላል። መኪና ሽልማቶችና ጉዞዎች ስጦታ ናቸው። ስለዚህ ከኮሚሽናችሁ ውጭ ነው። ኑ አብረን እንስራ፣ ኑ አብረን ለወጥ። እስከ መቼ ስደት፣ እስከ መቼ ቅጥር ስራ ማለት ነው። ስለዚህ ኑ አብረን እንስራ፣ ኑ አብረን ለወጥ ላለውኛ አሁንም በድጋሜ ምንም አይነት ልምድን አይጠይቅም። የተማረም ያልተማረም ሁሉም ሰው መስራት ይችላል ማለት ነው።